ምናደራችሁ የታሚ ምክንያታዊ ድምጽ ወይም ታሚ ሪዝናብል ቮይስ የተሰኘ ፕሮግራም ነው። በመጀመሪያ አድማጭ ተመልካቾች ይህንን ፕሮግራም ፎሎ እና ሼር በማድረግ ለብዙሃን ታዳርሱት ዘንድ በአክብሮት ጠይቃለሁ። ለአሁን ይዤላችሁ የመጣሁት ርዕስ የወያኔ የጦርነት ጊዜ ፕሮፓጋንዳ ማሽኖች ስራ ጀምረዋል የሚል ነው። የወያኔ የ50 ዓመታት ተደጋጋሚ ቅርሻቱና ድንቁርናው የታወቀና የተለመደ ነው። በጦርነት ዋዜማ ሊከፍት ላቀደው ጦርነት ሰፋፊ የፕሮፓጋንዳ ይሰራል። ያለመታከትና በየቀኑ መግለጫ ያወጣል። ተወረርኩ፣ ተጠቃሁ እሪ ይላል። ጥላቻና የሐሰት መረጃ ያሰራጫል። ጦርነቱን ለማቀጣጠል ይረዱኛል ብሎ የሚያምንባቸውን አደጋዎች በህዝብና በተቋማት ላይ አድርሶ ጦርነት ሊከፍትበት በፈለገው ወገን ላይ ያላክካል። ለጦርነቱ ማነሳሻነትና ለፖለቲካው ይጠቅመኛል ብሎ ካመነና ካሰበ የራሱን ባለስልጣናትና ሰዎችን ጨምሮ በየትኛውም የሀገሪቱ ጫፍ ያለን ታዋቂ ሰው፣ ባለሀብት፣ ባለስልጣን፣ ፖለቲከኛ፣ የሃይማኖት መሪ ሊገድል፣ ቤተክርስቲያንና ቤተ መስጊድን ሊያፈርስ፣ በትምህርት ቤቶች ቦምብ አፈንድቶ ህፃናትንና ተማሪዎችን ሊጨርስ ይችላል። የሰሞኑ የወያኔ እንቅስቃሴ ደግሞ ትንሽ ለየት ያለ በመሆኑ የጦርነት አይቀሬነቱ ይበልጥ ግልጽ እንደሆነ እያደረገው ይገኛል። ይኸው ለየት ያለ ተግባርም ወያኔ በዓለም አቀፍ ደረጃ ለክፉ ቀን ያስቀመጣቸውንና ለጦርነት ጊዜ ብቻ የሚጠቀማቸውን የፕሮፓጋንዳ ማሽኖችን ስራ አስጀምሯቸዋል። ለምሳሌ አንደኛ፣ በ2013 ዓመተ ምህረት የወያኔ ጦርነት ወቅት ሐሰተኛ ዘገባ በማሰራጨት የኢትዮጵያን ህዝብ የመከላከያ ሰራዊትና የሀገሪቷን ስም ሲያጠለሽ በኢትዮጵያ ላይ ዓለም አቀፉ ማህበረሰብ የተዛባ አቋም እንዲይዝ ሲያደርግ የነበረው ሮይተርስ ሰሞኑን ደግሞ ኢትዮጵያ የሱዳኑን የሐምዳን ዳጋሎን ሰራዊት እያሰለጠነችና ሱዳንን እያተራመሰች ነው ሲል ኢትዮጵያ የአፍሪካ ቀንድ አለመረጋጋት ምንጭ እንደሆነች የሚያሳይ ዘገባ በማውጣት በቀጥታም በተዘዋዋሪም ሻዕቢያና ወያኔ በኢትዮጵያ ላይ ሊከፍቱ ላሰቡት ጦርነት የፕሮፓጋንዳ ድጋፍ ሲያደርግና ያንን ተከትሎም አንዳንድ ታዋቂ የሚባሉ የኢትዮጵያ የወያኔ ገረድ የሆኑ ፖለቲከኛ ተብዮች ሰፋፊ የፕሮፓጋንዳ ስራ እና ዘመቻ እንዲከፍቱ እየተናበቡ በመስራት ላይ ናቸው። ሁለተኛ፣ የወያኔ ታማኝ ገረድ የሆነውና የWHO ወይም ወርልድ ሄልዝ ኦርጋናይዜሽን ወይም የዓለም የጤና ድርጅትን የሚመራው ዶክተር ቴድሮስ አድሃኖም ሰሞኑን ባወጣው መግለጫ በአማራ ክልል ሐኪሞች ላይ የሚደርሰው ግድያና ሰብአዊ መብት ጥሰት አሳስቦኛል ብሏል። የሐኪሞቹ ገዳይ ደግሞ የአማራ ክልልና የፌዴራል መንግስቱ እንዲመስልና እንዲጠረጠር ተደርጎ የተሰጠ እና የፌዴራል መንግስቱ እና የአማራ ክልል መንግስት ተጠርጣሪ እንዲሆኑ ለማድረግ የጣረ መግለጫ ነው የሰጠው። ዶክተር ቴድሮስ አድሃኖም በሊቢያ፣ በየመን፣ በፍልስጤም፣ በሱዳን በሐኪሞች ላይ ለተደረጉ ጥቃቶች ምንም ሲል ተደምጦ አያውቅም። በአማራ ክልል ወያኔ በአሽከሮቹና በባሪያዎቹ በነዘመነ ካሴ አማካይነት የአማራ ሐኪሞችን ይገድላል። ዶክተር ቴድሮስ አድሃኖም የወያኔን ተልእኮ ተቀብሎ ራሳቸው ለገደሏቸው ሐኪሞች በጓሮ በር ሲገደሉ ተመልክቶ በሳሎን በር ወጥቶ ምንም እንደማያውቅ ሰው ሆኖ የሐኪሞቹ መገደል አሳስቦኛል እያለ መግለጫ እየሰጠ ለወያኔ የጦርነት ፕሮፓጋንዳ ስራ ይሰራል። ሶስተኛ፣ ሂውማን ራይትስ ዎች እና የሰብአዊ መብት ተቋማት። ሂውማን ራይትስ ዎች የሰብአዊ መብት ተመልካች ወይም ታዛቢ የተሰኘው ድርጅት ሲሆን ሰሞኑን የተለያዩ ክሶችን በኢትዮጵያ ላይ ይዞ ብቅ ብሏል። በብልጽግና መንግስት የሰብአዊ መብት ጥሰት የለም ብዬ እኔ በበኩሌ አልሟገትም። እንኳን እኔ ቀርቶ ብልጽግናን የሚመራው ዶክተር አብይም ብልጽግና የሰብአዊ መብት አይጥስም ብሎ አፉን ሞልቶ የሚናገርና የሚከራከር አይመስለኝም። የሰብአዊ መብት ጥሰት ሊኖር እንደሚችል ግልጽ ነው። ሆኖም ሂውማን ራይትስ ዎች ወይም የሰብአዊ መብት ጥሰትን ለፖለቲካ ፍላጎት ማስፈጸሚያ አይጠቀመም ወይ ብለን መጠየቅ ግን እጅግ ተገቢ ነው። እኔ የፖለቲካል ሳይንስ ተማሪ በመሆኔ የሰብአዊ መብት ተሟጋች ተቋማት የሰብአዊ መብት ጥሰትን ለፖለቲካዊ መሳሪያነት እንደሚጠቀሙ አሳምሬ አውቃለሁ ብቻ ሳይሆን በፖለቲካል ሳይንስ አካዳሚክ ማህበረሰቡ ውስጥ የሰብአዊ መብት ተቋማት አንዳንድ
የሰብአዊ መብት ተቋማትና አንዳንድ ሀያላን ሀገራትና መንግስታት የሰብአዊ መብት ጥሰትን ትናንሾቹንና ሊያጠቋቸው የሚፈልጉ ሀገራትን ለማጥቂያነት እየተጠቀሙበት በመሆኑ እነዚህ የሰብአዊ መብት ተሟጋች ተቋማት የፖለቲካ መሳሪያ ናቸው ወይስ አይደሉም የሚለው ጉዳይ በፖለቲካል ሳይንስ ማህበረሰቡ ውስጥ የነበረ ዛሬም ያለና እያወዛገበ ያለ አከራካሪ ጉዳይ መሆኑን አሳምሬ አበጥሬና አብጠርጥሬ አውቃለሁ። ለምሳሌ ሂውማን ራይትስ ዎች ሰሞኑን ባወጣው የኢትዮጵያ ሰብአዊ መብት ጥሳለች ባለበት ተመሳሳይ ጊዜ ውስጥ አይሲኢ የሚባለው የአሜሪካ ፖሊስ ከግድያ ጀምሮ በርካታ ግፎችን በአሜሪካን ፈጽሟል። በተመሳሳይ ጊዜ በጋዛ በፍልስጤማውያን ላይ፣ በሳውዲ አረቢያ በተለያዩ እስር ቤቶችና ቦታዎች በርካታ ሰቆቃዎች ተፈጽመዋል። ሳውዲ አረቢያ፣ አሜሪካ፣ እስራኤል እነዚህን ሀገሮች የጠቀስኩት ሆን ብዬ ነው። ሂውማን ራይትስ ዎች በእነዚህ ሀገሮች ላይ እዚህ ግባ የሚባል መግለጫ አላወጣም። ምክንያቱም ሂውማን ራይትስ ዎች በዋነኝነት ታሳቢ የሚያደርገውና የሚያስጨንቀው ፖለቲካው እንጂ የሰው ልጅ መብት መጣሱ አይደለም። እኔ አሜሪካ፣ እስራኤል ወይም ሳውዲ አረቢያ የሰብአዊ መብት እየጣሱ ዝም ስለተባሉ ብልጽግናም ኢትዮጵያም የሰብአዊ መብት ጥሰታቸውን ይቀጥሉበት ምንም ማለት አይደለም። አሜሪካ ሰብአዊ መብት ከተጣሰ ኢትዮጵያ ብትጥስ ምን አለበት ወደሚል ድንቁርናና መበስበስ እየወረድኩ አይደለሁም። አሜሪካም ትሁን ማንም ሌላ ሀገር መብት ቢጥስም ባይጥስም ብልጽግና እና የኢትዮጵያ መንግስት ያለምንም ቅድመ ሁኔታ ሰብአዊ መብትን ማክበር አለባቸው። ብልጽግናም ቢሆን በሰዎች ላይ እንዳሻቸው እጃቸውን የሚሰነዝሩ ገልቱ የሕግ አስከባሪዎችን ለይቶና አውጥቶ መቅጣት፣ ልክ ማስገባት አለበት። ማንኛውም የጸጥታ ኃይል እዚያ የተቀመጠው በሕግና በሕገ መንግስቱ መሰረት ሕግና ስርዓት አክብሮ እንዲሰራ እንጂ ሕግ የሰጠውን ስልጣን ተጠቅሞ ማንንም እንደ እናቱ ቂጣ ሊጠፈጥፍ አይደለም። በሰብአዊ መብት ጥሰት የሚገኝ ቅንጣት የፖለቲካ ትርፍ የለም ከከባድ የፖለቲካ ኪሳራ በቀር። በዓለም ላይ ባለፉት 7000 ዓመታት ቁጥር ስፍር የሌላቸው አምባገነን መንግስታት ሰብአዊ መብት ጥሰትንና ግፍን ብለው ያቃታቸውን ረግጦ የመግዛትና ሰብአዊ መብት ጥሰት ዛሬ ብልጽግና የሚሆን ሌላ መንግስት ሊያሳካው አይችልም። በአጭሩ አሜሪካ ሰብአዊ መብት ብትጥስም ባትጥስም ሂውማን ራይትስ ዎችም ይሁን ሌላ ሰብአዊ መብት ተሟጋች ድርጅት መግለጫ ቢያወጣም ባያወጣም ብልጽግና የሰብአዊ መብት ጥሰት በምንም አይነት መንገድ እንዳይፈጸም በጽናት መስራትና መታገል ይኖርበታል። ጉዳዩን ሳጠቃልለው የሰሞኑ የሂውማን ራይትስ ዎች መግለጫ፣ የቴዎድሮስ አድሃኖም መግለጫ፣ የሮይተርስ ዘገባ፣ ሌሎቹም ሰሞኑን ይቀጥላሉ። ዋነኛ ዓላማቸው ፖለቲካዊና የወያኔን የጦርነት ሰዓት ፕሮፓጋንዳ ማራገብ ነው። ይህንን ለማምከን መንግስት ምን እየሰራ ነው ለሚለው ጥያቄ ይህ የእኔም የህዝቡም ጥያቄ በመሆኑ ምላሽ የሚያሻው ይመስለኛል። ለአሁኑ አበቃው። አመሰግናለሁ።